አብርሃም ታውቃላችሁ ትልቁ ጥፋቱ ማለት ነው። ያኔ ቀለበት ያደረገው ጊዜ ፈልጎ ፈቅዶ ሳይሆን በአቤል ግፊት ነበረ ቀለበቱን ያደረገው ማለት ነው። አቤል አትወዳትም እንደማትወዳት ነው እያሰበች ያለችው፣ እንደማታፈቅራት ነው እያሰበች ያለችው። ብዙ ሰዎችም እንደዛ ነው እያወሩ ያሉት በማለት አብርሃምን ተናግሮት ነበረ። አብርሃምን ቪዲዮ እየሰሩ ነበር እንደውም ማለት ነው። ያን ቀን አስታውሳችሁ ከሆነ ለተከታታይ በአብርሃም ቤት በቀን ሁለቴ ነበር ቪዲዮ እየተለቀቀው ማለት ነው። ለሄርሜላ ቀለበት መግዣ ብር ተልኮ ስለነበረ ብሩን ለመመለስ ብሎ ነው የሄርሜላን ፍቅር የተቀበለው። ሄርሜላ እግሩ ላይ ተደፍታ ነው እንደምታፈቅረው አስጨንቀው ማለት ነው። ወንድ ልጅ ነውና አይችልም እንደዛ። ሴት ልጅ እግሩ ላይ ተደፍታ ስትጠይቀው አልቻለም፣ ተቀበለ። ከዛ በኋላ ደግሞ ቀለበት ማድረግ አለበት። ከዚህ በፊት ማነው ብሩክ የሚባለው ልጅ እኮ ቀለበት ገዝቶ አርግልኝ ብለሽ ስጪው ነበር ያላት ማለት ነው። እና ምን አይነት ማፈሪያ ሴት ብትሆን ነው ባሏ አንተታ ልጆቹ አንተታ ይሄና የሰውን ትዳር ለመበጥበጥ። አንደኛ ደረጃ ደግሞ አቤል ነው እዚህ ነገር ውስጥ ያለበት ማለት ነው። ምንም ነገር ያሰበው ነገር አይሳካለት የምር ማለት ነው። የሰውን ትዳር በጥብጦ እንደዚህ ሩትዬ እንድትጠላ ሩትዬ በሰው ዘንድ እንድትጠላ ለማድረግ ሙከራ አድርጎ ነበር፣ ግን አልተሳካለትም። ልጅቷ እንደውም የበለጠ እየተወደደች እየከበረች ሰው የበለጠ እየወደዳት በምትሰራው ስራ እየተደሰተ ነው እንጂ የሚሄደው እሷ የምትጠላ ነገር ምንም ያደረገችው ነገር የለም። መጀመሪያ አመጣጧ ነው። ጥሩ ስራ ይዛ ስለመጣች ጥሩ ነገር ይዛ ስለመጣች ስለተወደደች አሁን ልትጠላ አትችልም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን እኔ ጋር። እናንተ እንዴት ናችሁልኝ? ከዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። ቪዲዮ በተለይ ላይክ አድርጉልኝ እባካችሁ። የመዳም ቅመሞችዬ የሩትዬ እህቶች እናንተ ማንንም አሳፍራችሁ አታውቁም እና አታሳፍሩኝ። ላይክ አድርጉልኝ ማለት ነው። የቪዲዮ ቫይራል እንዲወጣልኝ እናንተ ላይክ ካላረጋችሁልኝ ሰብስክራይብ ካላረጋችሁኝ መስራቴ ወይም ደግሞ እዚህ ጋር ቁጭ ብዬ ማውራቴ ምንም ጥቅም ስለሌለው ማለት ነው። እኛ ለእናንተ ባዶ ነን ታውቃላችሁ ይሄንን። እና አብርሃም ሄርሜላ በመጥፋቷ ትላንት ሩትዬና ኤፋዬ ሲያስጨንቃቸው ነበረ። ሩትዬ ደግሞ መመለስ ያለባትን መልስ ቁጭ ነው ያደረገችለት። እኔ ከሷ ምን አለኝ? እሷን ለምን አግታታለሁ? ምን እንድታደርግልኝ ነው ብላ መልሳለታለች። ኤፍሬምም እንደዛው ምን እንድታደርግልኝ ነው እሷን ማግታት? ምንም አታደርግልኝም፣ የማግትበትም ምክንያት የለኝም ብሎ በቀጥታ ነው የመለሰላቸው። እነዚህ አይሰሙም፣ ጁአናም የሆኑ ሰዎች እንጂ ማለት ነው አይሰሙም። የራሳቸውን ብቻ ነው የሚሰሙት። አብርሃም ሩትዬን አስጠላለሁ ብሎ ራሱ እየተጠላ ይገኛል። ከዚህ በለጠ ከሚዲያም ተጠልቶ አብዶ ካልወጣ ምን አለች?